በእነዚህ በዙልሒጃ አስርቶች ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ፈዳኢሎችን ትሩፋቶችን ተናግረዋል ማለት ነው። ማ ሚን አያሚን አልዓመሉ الصالح فيهن خير واحب الى الله من هذه العشر ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ቀናቶች የሚሰሩ የትኛውም አይነት ዒባዳዎች አምልኮች አላህ Subhanahu Wa Ta'ala ዘንድ በጣም የተወደዱ ናቸው። ከሌላ ቀናቶች ከሚሰሩት በላይ በእነዚህ በአሽሩ ዙልሒጃ በዙልሒጃ አስርቶች የሚሰሩ ስራዎች አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅና ተቀባይ ናቸው። ምክንያቱም እነዚህ አሽሩ ዙልሒጃ በዙልሒጃ አስርቶች ውስጥ የተለያዩ ዒባዳዎች ያሉባቸው ነው። በእነዚህ አስርቶች ውስጥ ነው ሐጅ ያለው ማለት ነው። በእነዚህ አስርቶች ውስጥ ነው ነብዩ ሰለላሁ ዐለይሂ ወሰለም 9ኛውን ቀን አስመልክተው የሁለት ዓመት ወንጀል ያሰርዛል ያሉት የውሙ ዓረፋ احتسب على الله يكفر السنه الماضيه والاتيه ብለው ተናገሩበት ማለት ነው። የውሙ ዓረፋን መጾም ያለፈውና የሚመጣውን ወንጀል ያሰርዛል በይ ከአላህ Subhanahu Wa Ta'ala እገም ተጠብቃለሁ አሉ። ምክንያቱም በእነዚህ አሽሩ ዙልሒጃ ሁጃጆች ወደ አላህ Subhanahu Wa Ta'ala በአንድ ድምጽ በላ ኢላሃ ኢላላህ ወደ አላህ Subhanahu Wa Ta'ala የሚመጡበት በይቱላህን የሚዘይሩበት ሐጅ የሚያደርጉበት ስለሆነ ማለት ነው። ዙልሒጃ ላይ ጾም መጾም ይወደዳል ማለት ነው። አሽሩ ዙልሒጃ ላይ ወደ አላህ Subhanahu Wa Ta'ala ኢባዳዎችን በማብዛት መቃረብ የተወደደ ነው። ስለዚህ ከምንም በላይ እነዚህን አስርቶችን ልንጠቀምባቸው ይገባል። አላህ Subhanahu Wa Ta'ala በአግባቡ የምንጠቀማቸው አድርገን